ሰላም እንዴት ናችሁ? ውድ የዲጄናቲ ካርስ ቻናል ተከታታዮች፣ ዛሬ ደግሞ የሁላችሁም ጥያቄ የሆነውን መሪ የዞረና ያልዞረ ቀኝ መሪና ግራ መሪ ምንድነው የሚለውን ጥያቄያችሁን ለመመለስ ተገኝቻለሁ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ በተናን በመጫን የዚህ ቻናል አባል እየሆናችሁ የተለያዩ የሚሸጡ መኪኖችን እኛ ጋር ማግኘት ትችላላችሁ። ስለ መኪና ደግሞ ማወቅ የምትፈልጉትን ነገር ሁሉ እዚህ ቻናል ላይ ማብራሪያ የምንገልጽላችሁ ስለሆነ ሰብስክራይብ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ። በመጀመሪያ ቀኝ መሪ እና ግራ መሪ ምን ማለት ነው? ቀኝ መሪ የሚጠቀሙ ሀገራት እነማን ናቸው? ግራ መሪ የሚጠቀሙ ሀገራት እነማን ናቸው? እንዲሁም ደግሞ እዚህ ኢትዮጵያ ሀገራችን ላይ ደግሞ ስንመጣ መሪ የዞረና ያልዞረ የሚባል ነገር አለ። የዞረ ምንድነው? ያልዞረ ምንድነው? የሚለውን ነገሮች እናያለን። መሪያቸው በቀኝ በኩል የሚገኙ መኪኖች እዚህ ምስሉ ላይ እንደምትመለከቱት ቀኝ መሪ ከሆነ መንገዱ ደግሞ በግራ በኩል ያለውን ጠርዝ ተከትለን የምንሄድበት ማለት ነው። እዚህ ምስሉ ላይ እንደምትመለከቱት መኪናው ደግሞ መሪው በግራ በኩል ከሆነ ለምሳሌ ኢትዮጵያ ውስጥ የምንጠቀመው ግራ መሪ ነው። መንገዳችንም ደግሞ እንደዛው ግራ መሪ ነው። እዚህ ምስሉ ላይ እንደምትመለከቱት የቀኙን አስፋልት ይዘን የምንሄድበት ማለት ነው። ግራ መሪ የሚጠቀሙ ሀገራት ለምሳሌ ያክል ከሀገራችን ስንነሳ ኢትዮጵያ፣ አሜሪካ፣ ዱባይ እና አውሮፓ ሀገራቶች ላይ እንዳለ ግራ መሪ ነው የሚጠቀሙት። ቀኝ መሪ ደግሞ የሚጠቀሙ ሀገራት በብዛት የምናያቸው እንግሊዝ፣ ጃፓን፣ ህንድ የመሳሰሉት ሀገራት ደግሞ ቀኝ መሪ ነው የሚጠቀሙት። መንገዳቸውም ደግሞ አቀማመጡ ቀኝ መሪ ሲሆን የግራ ጠርዝ ይዘው የሚሄዱበት ነው። ግራ መሪ ደግሞ ሲሆን ቀኝ መንገድን ይዘው የሚሄዱበት ነው ማለት ነው። ስለዚህ ወደ ሀገራችን የህግ ሁኔታ ስንመጣ በብዛት እኛ ሀገር የሚነዳው መኪና መንገዳችንም እንዲነዳ የሚፈቅደው መኪና የግራ መሪ የሆነ መኪና ነው። መንገዳችን ደግሞ ቀኝ መንገድ ነው። ስለዚህ ለኛ ሀገር በደንብ የሚመቹት ለመንዳትም ጥቅም ያላቸው የሚመቹትም መኪኖች ግራ መሪ የሆኑ መኪኖች ናቸው። አንዳንድ ጊዜ አልፎ አልፎ ቀኝ መሪ የሆኑ መኪኖችንም መንገዳችን ላይ እናያለን። ያ ማለት በህጉ ቀኝ መሪ የሆነን መኪና መንዳት ክልክል አይደለም። ነገር ግን በምንነዳበት ሰዓት ስንዞር፣ ስንታጠፍ መንገዶች ላይ ምናምን ምቾትን አይሰጠንም። ምክንያቱም መንገዶቻችን ቀኝ መሪ መንገዶች ስለሆኑ ለግራ መሪ ስለሆነ የተሰሩት ለቀኝ መሪ መኪኖች አይመቹም ማለት ነው። ወደኛ ሀገር ሲገባ ከቀኝ መሪ ወደ ግራ መሪው ይቀየራል ማለት ነው። መሪውን በሚቀየርበት ሰዓት በውጭ ሀገርም ሆነ በዚህ ሀገር ውስጥ ሊቀየር ይችላል። በሚቀየርበት ሰዓት ግን ፐርፌክት ካልተቀየረ ችግርን ያመጣል። ሲቀየር ደግሞ ምን ምኑ እንደሚቀየር ዲቴል አሳያችኋለሁ። እስከዛው ድረስ ሰብስክራይብ ካላደረጋችሁ ዲጄናቲ ካርስ የሚለውን ቻናላችንን ሰብስክራይብ እያደረጋችሁ እኛም በቲክቶክም በቴሌግራምም እንዲሁም በዋትሳፕ በኢንስታግራም በተለያዩ ድረ ገጾች ላይ ታገኙናላችሁ። እየገባችሁ ፎሎ አድርጉን። ሁሉም ላይ የተለያየ የመኪና ሽያጭ ቪዲዮዎች ይለቀቃሉ፣ ፎቶዎች ይለቀቃሉ። እየገባችሁ እያያችሁ መኪኖችን ከኛ መግዛት ትችላላችሁ። ስለዚህ መኪናውን መሪውን ከቀኝ ወደ ግራ በምንቀይርበት ሰዓት የሚቀየሩ ነገሮች ውስጥ ምስሉ ላይ እንደምትመለከቱት ኤሌክትሪክ ሲስተም፣ ዳሽቦርድ፣ ስትሪንግ ዊል እንዲሁም ደግሞ ፔዳሎቹ ይሄ ነዳጅ መስጫ ፍሬን ምናምን ቦታው ስለሚቀያየር እነዚህ ነገሮች ሁሉ ይቀየራሉ። ውጭ ሀገር ላይ ሲቀየር እና አሪፍ ቦታ ላይ ሲቀየር ይሄ ነገር ምንድነው የሚሆነው? ከቀኝ ወደ ግራ ሲቀየር የግራ መኪኖች ላይ ሊገጠሙ የተዘጋጁ የፋብሪካ የግራ መሪ ዳሽቦርድ፣ ፔዳል፣ ኤሌክትሪክ ሲስተሞች ምናምን አሉ። እነሱን ዳይሬክት በሚቀየርበት ሰዓት ችግሩን ሞር በደንብ ይቀንስልናል ማለት ነው። ስለዚህ ዛሬ ያየነው ቀኝ መሪና ግራ መሪ መኪኖች ልዩነታቸውን እንዲሁም ደግሞ በሀገራችን ውስጥ የዞረና ያልዞረ መኪና ልዩነትን አይተናል። የዞረ መኪና አዟዟሩ፣ አሰራሩ፣ ወርክሾፑ አሪፍ ቦታ ላይ ከተሰራ ጥሩ የሚሆንበት አድቫንቴጆች አሉ። ያልዞረ መኪና ደግሞ ከፋብሪካው ኦሪጂናል ሌፍት ሃንድ የሆነ መኪና ደግሞ በሀገራችን ከዞረው መኪና የተሻለ ዋጋ ያለውና የተሻለ ኳሊቲ ያለው ይሆናል ማለት ነው። ገንዘቡ ካላችሁ ያልዞረውን ግዙ። ገንዘባችሁ ደግሞ አነስ ያለ ከሆነ የዞረውንም ብትገዙ አዟዟሩና ጥራቱን ቼክ ካደረጋችሁት ምንም የሚፈጠር ነገር የለም። እናንተ ብትሆኑ የትኛውን ትገዛላችሁ የሚለውን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ደግሞ ሌሎች አይተው እንዲማሩበት ሼር ማድረጋችሁን እንዳትረሱ። የተሻለ ነገር ደግሞ ሌላ ደግሞ ማብራሪያዎችን፣ መረጃዎችን የሚሸጡ መኪኖችን ለማግኘት ቴሌግራም ላይ ገብታችሁ ዲጄናቲ ካርስ ብትሉ ዲጄናቲ ካርስ ኦፊሻል የሚል
የቴሌግራም ቻናል አለን። እዛ ላይ ጆይን በማድረግ የመኪኖችን ፎቶ ዲቴል ማብራሪያዎችን ማግኘት ትችላላችሁ። ለዛሬ ይዤላችሁ ይሄንን የመጣሁት ይሄንን ነበረ። በቀጣይ እስከምንገናኝ ድረስ ሰላም ነው።